ሰላም እንዴናችሁ ውድ የተከበራችሁ ተመልካቾቼ ስፖርታዊ የዝውውር መረጃዎችን እኔ በረከት ይዤላችሁ ቀርቤያለሁ። እንደተለመደው ለቻናሌም አዲስ ከሆናችሁ ይህን ቻናልም ሰብስክራይብ ማድረጋችሁንም አትርሱ እያልኩ በቀጥታ ወደ መረጃዎቼ የማልፍ ይሆናል። አልሄን ዲማሪያ ከቤኔፊካ ጋር ያለውን ውል አያደሰም። የ37 ዓመቱም የፊት መስመር አጥቂ አልሄን ዲማሪያ ከፊፋ የዓለም ክለቦች ዋንጫ በኋላ ነፃ ወኪል ይሆናል። የተጫዋቹም ስም ከወዲሁ ከኢንተር ሚያሚ ጋርም እየተያዘ ይገኛል። እንደ ቢልድ ዘገባ ከሆነ ፒኤስጂዎች በክረምቱ የዝውውር መስኮት የቦሩሲያ ዶርትመንቱን አጥቂ ሰርጅ ጉርሲን የማስፈረም ፍላጎት እንዳላቸውም እንደዚሁ እየተዘገበ ይገኛል። ወደ አርሰናል የዝውውር መረጃዎች አንዳንድ ስንመለከት የባየር ሙኒኩ ተጫዋች ሌሮይ ሳኔ ለአርሰናል እንዲገዙት አቀርቦላቸዋል ሲል እየተነገረ ይገኛል። ሳኔም ከባየር ሙኒክ ጋር የሚቆይ ኮንትራት የሚያድሱት ገና አልተወሰነም። እናም በዚህ ምክንያትም በሁለቱ ወገኖች መካከል ትልቅ ክፍተቶች አለ። ባየር ከሳምንታት መጨረሻ በፊትም መልሱን ይፈልጋል። አርሰናሎች ከታቫሬስ ዝውውር 9 ሚሊዮን ያገኛሉ። ላዚዮች ተጫዋቹን በውሰት ሲወስዱት የመግዛት አማራጭ ነበራቸው። እንዲሁም ደግሞ ሎኮንጋ የሴቪያ የውሰት ውሉን ከጨረሰ በኋላም ወደ አርሰናል የሚመለስም ይሆናል። ሪያል ማድሪዶች የዲሁድሰንን ዝውውር ከጨረሱ በኋላ ወደ ዊሊያም ሳሊባ ዝውውር እንደሚመለሱም ፋብሪዚዮ ሮማኖም ዘግቦታል። የዝውውር ጊዜዎች በደረሱ ሰዓት ላይ ስሙ ከብዙ ተጫዋቾች ጋር የሚነሳው ማንቸስተር ዩናይትዶች የፒኤስጂውን አጥቂ ጎንዛሌዝ ራሞስን ለማስፈረምም እያጤኑበት ሲል የተለያዩ ሚዲያዎችም እየተነገረ ይገኛል። ይህ ልጅ በፒኤስጂ ቤት የሚገኝ ሲሆን ማንቸስተር ዩናይትዶች የፊት መስመር አጥቂያቸውን ችግር ለመቅረፍ ሲሉ ይህንን ተጫዋች ለማዘዋወር እያጤኑበትም ይገኛሉ። ማንቸስተር ዩናይትዶችም እንዲሁ በክረምቱ የዝውውር መስኮት ግብ ጠባቂ ማስፈረምም ቀዳሚ እቅድ አድርገው ይዘዋል ተብሎ እየተነገረ ይገኛል። ምክንያቱም በአንድሬ ኦናና ላይ አሁን ላይ ያላቸው እምነት ዝቅ እያለ እየመጣ እንደሆነ እየተነገረ ይገኛል። ለማርከስ ራሽፎርድም ቅርብ የሆኑ ምንጮች እንደሚሉት ከሆነ በሐምሌ ወር ወደ ማንቸስተር ዩናይትድ የቅድመ ውድድር ዘመን ልምምድ እንደሚመለስም ይጠበቃል ሲሉ እየተናገሩ ይገኛሉ። ቼልሲዎች ደግሞ ማርክ ጉሄን ያደንቁታል፣ እንደ አማራጭም ይመለከቱታል ሲል ፋብሪዚዮ ሮማኖም ዘግቦታል። ይህ ልጅ በቼልሲ ቤት እጅጉን ድንቅ የሚባል ተጫዋች አድርገው ይወስዱታል። ይህ ልጅ በማል ስፍራ ተከላካይ ቦታ ላይ የሚጫወት ተጫዋች ነው። ቼልሲዎችም ከዚህ ቀደምም ይህን ተጫዋች ለማዘዋወር ጥረት አድርገው እንደነበረ ይታወሳል። በዚህም የዝውውር መስኮት ቼልሲዎች ይህንን ተጫዋች ለማስፈረምም ጥረት እንደሚያደርጉ ፋብሪዚዮ ሮማኖም አክሎም ተናግሯል። ሊቨርፑሎች የፎርላን ዌትስን ዝውውር መሞከርና መጥለፍ ይፈልጋሉ ሲል ቴሌግራፍም ዘግቧል። እንዲሁም ፋብሪዚዮ ሮማኖም አክሎም ዘግቧል። ይህ ልጅ በሲቲ ቤት አሁን ላይ በጣም በጥብቅ የሚፈለግ ተጫዋች ነው። እንዲሁም ደግሞ ሊቨርፑሎች ይህንን ተጫዋች ለማስፈረም ከሲቲ የሚያደርገውን ጉዞ ወደ ሊቨርፑል ለማምጣት እያጤኑበት እንደሚገኙም እየተነገረ ይገኛል። እንዲሁም ሊቨርፑሎች ቼርኪን በዚህ ክረምት ሊቨርፑልን መቀላቀል ይፈልጋል። ተጫዋቹን ወደ ሊቨርፑል የሚያደርገውን ዝውውርም በክረምቱ ላይ እንደሚጠናቀቅ ተስፋ አድርገዋል። እንዲሁ ሊቨርፑሎች ሌላ ተጫዋች ለማስፈረምም እንዲሁ ጥረት እያደረጉም ይገኛሉ። ውድ የተከበራችሁ ተመልካቾቼ ስፖርታዊ የዝውውር መረጃዎቼ ይህንን ይመስላል። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።